በስደት ዓለም ያላችሁ እህቶቼና ወንድሞቼ ወጥቶ ከመቅረት ግን ይሰውራችሁ። ሰላም ቤተሰብ እንዴት ናችሁ? ሁሌም በደስታም በሀዘንም ጊዜ ከጎናችሁ የሆነው እኛ ጄሪ ኢቨንት ኦርጋናይዘሮች ነን ከሆሳና። እንዴት አላችሁ? ዛሬ የተደወለልን ከደቡብ አፍሪካ እንዲሁም ከሀደሮ ከተማ ነው። እጅግ በጣም የምንወደው ወንድማችን በስደት ዓለም በሳውዝ አፍሪካ በሰው እጅ ተገሏል። እናም በጣም አዝነናል። በዚህ ሀዘን ደግሞ ቤተሰቦች እጅግ ተጎድተዋል። በቻላችሁት መጠን ሄዳችሁ አጽናኑን በተባልነው መሰረት እኛም ከሆሳና ከተማ ወጥተን ወደ ሀደሮ ከተማ ተገኝተን በቻልነው መጠን ለማጽናናት ሞክረናል። በድጋሚ ለወዳጅ ለዘመዶቹ እንዲሁም ለጓደኞቹ መጽናናትን እንመኛለን። የሚፈይድላችሁ የሚጠቅማችሁ ሲተጽናኑ ብቻ ነው። ይሄን መጽናናትን ዛሬ እንመኝላችኋለን። እግዚአብሔር የወደደውን የፈቀደውን ነገር አለ። ከእግዚአብሔር ጋር መታገል ይቻላል እንዴ? ወንድማችን ወደሚወደው ወደ ጌታ ነው ሄደው። ሁላችንም እኮ ወደዛው ተራችንን እየጠበቅን ነው። ወንድማችን የጌታ ሳይሆን ቢሄድ ነው ምናዝነው እና እንደ ሰውኛ እናውቃለን። ትሰበራላችሁ፣ ታዝናላችሁ። ግን ደግሞ እግዚአብሔር ሁሌም ቢሆን ትክክል ነው። ከሱ ጋር አንታገልም። የወንድማችን ነፍስን በሰላም ማረፍ አለበት። የእናንተ እንዲሆን ነፍሱ በሰላም አታርፍ። እባካችሁ በርቱ። ዛሬ እኛን የላኩት ያሉ ጓደኞቹና ሳውዝ አፍሪካ ያሉ ጓደኞቹ ናቸው። እና በጣም በሀዘን አዝነዋል፣ ተሰብረዋል። ጓደኞቻቸው ምረታፍ ከፍ ያለውና ጀንበሩ ከዚሁ ከሀደሩ ነው። ሌሎቹ ጓደኞች ደግሞ ከሳውዝ አፍሪካ ነው የሚኖሩት። ሳውዝ አፍሪካ ያሉ እርማቸውን መተው አላወጡም። በወንድማቸው ሀዘን ከእናንተ ጋር ሆኖ ማጽናናት አልቻሉም። እና አይዟችሁ በርቱ፣ ተጽናኑ ለማለት ነው። እዚህ ያሉ ጓደኞች ማስተባበሩ ነው። እኛ ሆሳና ድረስ ነው የመጣነው እና እኛ እዚህ ስንመጣ እናንተን ለማጽናናት እንጂ ለማስለቀስ አልመጣንም። በቻላችሁ ታቅም ለሰው ማልቀስ የለበትም። ተጽናኑ። አንተ ሁሌም ቢሆን ትክክል ነህ። አንተ ማትሳሳት አምላክ አባቴ ወይ ወንድማችንን አንተ ወደምትወደው ወደ አንተ